ስሜን ያወጣችን እናቴ ስለመሆኗ ነግሬያቸዋለሁ አይደል? በጾርዓና በኤሽታኦል መካከል ዳን ሰፈር ማለት ነው። አዎ ዳን ሰፈር ማለት ነው። አዎ ዳን በሚባል ሰፈር እያለሁ ነው ለእግዚአብሔር ነገር መነቃቃት ጀመርኩ። ማንም በራሱ ኃይል አይበረታም። ያኔ በልጅነት ለእግዚአብሔር ነገር ማን ያነቃቃኝ እንደነበር ገምቱ። አባቴ ማኑዬ መሆን አለበት። እናቴ አባቴ ማለት ያኔ በልጅነቴ ለእግዚአብሔር ነገር ያነቃቃኝ የነበረው ራሱ እግዚአብሔር በመንፈስ ወደ ተምና ያቀናሁት የተሻለ ትምህርት ፍለጋ ነው። አባቴ በዛው በሰፈራችን ካሉ ትምህርት ቤቶች አንዱን እንድመርጥና የተሻለ ትምህርት እንዳገኝ ጠቁሞኝ ነበር። ያው በከተማው ካለው ጥሩ ያልሆነ ነገር የተነሳ ነበር አባቴ ወደ ተምና መሄድ ለመቀመጥ የተቸገረው። ግን እኔ በተምና የሚገኘው ትምህርት ቤት ልቤን ደስ እንዳሰኘኝ ነበር። ግን እኮ በተምና ብዙ መከራና ፈተና አለ። በትክክል ድራፋሽን ስልጣኔና እውቀት አላላነት ምናምን እየተባለ የሚፈጸመ ነገር እግዚአብሔር ይመስገን። አትርሱ፣ የሳምሶን መምጣት እኛ ዛሬ እዚህ እንድንገኝ ምክንያት ሆኖናል። ሳምሶን ይላክልን እግዚአብሔር ይመስገን። አሜን አሜን። እኔም ትንሹን የተጠቀመ እግዚአብሔር ይመስገን። ብቻ በጣም የተማርኩት ነገር ከበላተኛው መብል ከብርቱም ውስጥ ጥፍጥ እንደሚወጣ ነው። ቤተሰቦቼም የእናንተ ጓደኛ ስለሆኑ ደስተኞች ናቸው። ወደዋችኋል። ግን የትና እንዴት እንዳገኘ ነግራችኋል? አስፈላጊ ነው ብዬ ስላላስብ አልነገርኳችሁ። ያው በትናንታችን ምክንያት ዛሬያችን መነቃት የለም። ከበላተኛው መብል ከብርቱ ውስጥ ያከሉ ልጆቻችን ኮበልሽ ግን ሶምሶን እኛ እንድንለወጥ ምክንያት ሆንከን በፍቅር ያሸነፍከን አንተ ስለመሆን ስላንቆጠልሽ እኮ በልዩ ያሉት ልጆቻችን አውቀዋል። በተምና የሚገኙ የትምህርት ቤት ጓደኞቻችንን አስፈራርቷቸው እኔ ስለመሆኑ ያውቁ እንቆቅልሹን በተግባር ፈታላቸው። ወደ አስቀሎና ስትመጣ እግዚአብሔር ከሰጠ ተስፋዎች መካከል አንዱ እኔ የመስቀሉን ፍቅር ብዙዎች ያውቁት ዘንድ ደግሞ ናፍቆቴ ነው። እኔም ነው የክርስቶስ ፍቅር። ይህ ፍቅር ዕለት ዕለት ልቤን ይማርከኝ ጀመር። ተምና ከሚገኘው ትምህርት ቤት ልክ ባልሆነ ምክንያት ሲያባርሩ የምር ለክርስቶስ ፍቅር ከሆንኩት በላይ ሊሆን እንደሚገባ የተገለጠ በዛን ሰሞን ስለነበረው ግርግር አስታውሳለሁ። እዛ ሰሞን በተነሳ ግርግር ይደርሳል። ዴካኒ ውስጥ ሰው ወደ ላይ ሄጄ ያውቃል። የጠበቁት ሳይሆን ያልጠበቁት ነው። ፍቅር በመሞት ነውና የሚኖረው። ያሞተ ደግሞ ምላሽ ስለማይሰጥ እዛ በነበርኩበት ወቅት በፍቅር ለመግደል እግዚአብሔር በረዳኝ መጠን ለመታገል ሞክሬያለሁ። አዎ ለጠላት በሰጠው ፍቅር ብዙዎች እንደተማረኩ ሰምተናል። እግዚአብሔር ራማቴና አይናጎሬ ብለን ጠራቸው ስለተባሉ ስፍራዎች ማወቅ እንፈልጋለን። ሁሉንም ነገር እንደምንነግረን ነው። እሺ ደስ ይለኛል። ሳምሶን በባለፈው እንደሚገኝ ይዛት
አንቺም እንደዛው በጣም ልዩ ነሽ። ስለዚህ በእኔና አንተ መሀል መደባበቅ? ኧረ የምን መደባበቅ? መደባበቅ የሚባል ነገር የለም። ስለዚህ ሳምሶን ታላቅ ኃይል በምን እንደሆነና እንድትዋረድስ የሚያደርግ ምን እንደሆነ እባክህን ንገረኝ። ያው መዝሙር እንጂ ዘፈን አዳምጬ አላውቅም። ዘፈን ከሰማሁ ግን እደክማለሁ፣ እንደ ሌላም ሰው ሆናለሁ። ደሊላ መጠጥ ጠጥቼ አላውቅም። ቀምሼ እንኳን ከጠጣሁ ግን እደክማለሁ፣ እንደ ሌላም ሰው ሆናለሁ። ደሊላ እኔ በቅድስና ነው የምኖረው። ቅድስና ማለት ከማንም ሰው ጋር ያልተገባ ግንኙነት የለም። ለሁሉም ነገር ጊዜ እንዳለው ነው። ሴት ስም ያለው ደግሞ ሌላም ነገር አድርጌያለሁ። ካደረኩ ግን እደክማለሁ፣ እንደ ሌላም ሰው ሆነ። ስለዚህ ትወደኛለህ እንዴ?
አልችልም ጀግና። እኔ ይህንን ማድረግ አልችልም በጭራሽ በጭራሽ። የማላደርገው ደግሞ በጣም ስለምወድሽ ስለምወድሽ ነው አትበለኝ። አንተማ ሲጀመር ልብ ከኔ ጋር አይደለም። ሶምሶን አሁን እኮ ስታታልለኝ ይሄ ለሶስተኛ ጊዜ ነው። አምላኬ እንግዲህ እንደዚያ ይባል አይገርምም እኮ ነው። ያ ሁሉ ነገር ሲያስተምረንና ሲመክረን የነበረ ልጅ ሲያስተምረን ያስተማረን እኮ እሺ ኢየሱስን እንድንመስል እንጂ እሱን እንድንመስል አይደለም። ዮፍታይ ደግሞ እና እሱ ኢየሱስ ምሳሌ እያለ እሱ ራሱ ኢየሱስ መምሰል አለበት። እሺ ያ ያልሆነ እንደሆነ ግን ለእርሱ መጸለይ እንጂ እርሱን ማማት ተገቢ አይደለም። ታዲያ ምንድን ነው መሰለው ወድጄሽ እንጂ መሄጃ ጥቼ አይደለም ላጣሽ የማልፈልገውና ስከተልሽ የከረምኩት። ወድጄሽ ነው ስለምወድሽ ነው አትበለኝ። አንተ እኮ ታላቅ ኃይል በምን እንደሆነ እስካሁን ድረስ አልነገርከኝም። ከሕፃንነቴ ጀምሮ ያወቀኝ አስቀድሞ ወዶኝ ያወቅኩት የነፍሴ ወዳጅ አለ። ስሙ ኢየሱስ ይባላል። ፍቅር ነው እሱ። ከእሱ ፍቅር ልለያለሁ። ከእሱ የሚበልጥብኝ የማስበልጠውም ነገር የለም። ይኸው ነው ይኸው ሶምሶን ፍቅር ነው ያንተ ኃይል? ፍቅር እሱ ለአንተ አንተ ለእሱ ያላችሁ ፍቅር ምናምን ምንድን ነው የምትፈላሰፈው? ሶምሶን እኮ ፍቅር ነው ያንተ ኃይል። እመነኝ ሶምሶን አትሞኝ ማለት ድሊና ይሄ ፍቅር ቢገባሽ ይሄ ፍቅር ቢገባሽ ምናምን አትበለኝ። ሲጀመር አንተ እኔ የምልህ መች ገባህና እና እንደውም ባለፈው አላውቀውም ያልከኝ ነገር እንደማታውቀው ላሳይህ። ሌላ ልዩ ደስታ የሚገኝበትን ትልቅ ዓለም ላስቆንጭ፣ የማታውቀውን ደስታ ላስቆንጭ። ለእኔ በቂ ደስታ በኢየሱስ ፍቅር ውስጥ አለ። ሶምሶን አትወደኝም? ለፍቅራችን ስትል ለእኔ ስትል ሶምሶን እባክህ ለእኔ ስትል እና ይሻላል ብለሽ ነው? ኬስ ፍጠን ቶሎ በል። ከእሱ ጋር ነው ረፍቴን የማሳልፈው። አዎ የዛሬውን እሑድ ፈታ በሉበት። ነይ ጀለሴ ችግር የለም እንዴ ሶምሶን ፈታ ነቃ በይ እንዴ።
አሜን የእውነት እግዚአብሔር ይመስገን። አሜን እግዚአብሔር ይመስገን። አሜን አሜን። አምላካችን እግዚአብሔር ሆይ የምር በዚህ ሰዓት ምን እንዳስጨነቀን እንዳሳሰበን ታውቃለህ። አሜን አሜን ከገባበት ነገር እንድታወጣን እንጸልያለን። አሜን አባ የታሰረበት ሰንሰለት እንዲበጠስ አሜን ይበጠስ በኢየሱስ ስም አሜን አሜን። ያለበትን ሁኔታ እኛም ጓደኞቹ ቤተሰቦቹ ማናውቅ ይሆናል። የፍቅሩ ወዳጅ አንተ ካለበት ነገር እንድታወጣው ጸለይ። አሜን። እግዚአብሔር ሆይ እንዴት ታደርጋለህ አንልህም፣ እንዴት ትሰራለህ አንልህም። እግዚአብሔር እንዴት ማድረግ እንዳለብህ ታውቃለህ፣ እንዴት መስራት እንዳለብህ ታውቃለህ። እግዚአብሔር ካለበት ነገር እንድታወጣው ጸለይ። አሜን የታሰረበት አሜን ሰንሰለት ይበጠስ። አሜን ይበጠስ እግዚአብሔር ሆይ የምን ጸጋው ከተላጨን በኋላ በኢየሱስ ስም ማድረግ ይጀምር። ፍቅር አጥቶ ሲንከራተት ውስጡ ብርሃን ሲጠፋበት አይቶ ዝም የማይ እግዚአብሔር አለ። ፍቅር አጥቶ ሲንከራተት ውስጡ ብርሃን ሲጠፋበት አይቶ ዝም የማይ እግዚአብሔር አለ። አቅማቶ ሲንኮታኩት የልቧይ ሲደክምበት በፍቅሩ ያበረታ እግዚአብሔር አለ። ጸጋው ተላጭቶ ሲጠፋ በመታሰር ሲያጣ ተስፋ ዳግም ጸጋ የሚያበቅል እግዚአብሔር አለ። ዳግም ዕድል ሰጪ እግዚአብሔር አለ። የእንደገና አምላክ እግዚአብሔር አለ። ፍቅር አጥቶ ሲንከራተት ውስጡ ብርሃን ሲጠፋበት አይቶ ዝም የማይ እግዚአብሔር አለ። አቅም አጥቶ ሲንኮታኩት የልቧይ ሲደክምበት በፍቅሩ ያበረታ እግዚአብሔር አለ። ጸጋው ተላጭቶ ሲጠፋ በመታሰር ሲያጣ ተስፋ ዳግም ጸጋ የሚያበቅል እግዚአብሔር አለ። ዳግም ዕድል ሰጪ እግዚአብሔር አለ። የእንደገና አምላክ እግዚአብሔር አለ። እግዚአብሔር አለ። እግዚአብሔር ከእኛ ጋር አለ።
ስለጠፋው የልቤ ብርሃን ስለታወሩ የፍቅር ዓይኖች ጨለማውን አሁን እንድበቀል እግዚአብሔር ሆይ አስበኝ አምላኩ። ይህን አንድ ጊዜ ብቻ ምንም ቢሆን አባ እኛ ወዲያዎችን በምክር አቅሞ ላዳንን ለአንዱ ለኢየሱስ ደግናሉ ያድርግ ፍራትን በምረምቅ አትጣ ወንድሜ በፍቅር ፍርሃት ፍቅር በውስጥ ያለን ፍርሃት አውጥቶ ይጣል። ትሰማለህ? ጠላቶች ነን። የለም ወንድሜ ፍቅር ትከናለች። እወድሃለሁ፣ እውነት እወድሃለሁ።
እዚህ ያላችሁ እናንተ እህቶቹ ወንድሞቹ ናችሁ። የፍቅር ሰው ነበር ሶምሶን። ስጋው ወደ አፈር ሲመለስ የአባታችን ማኑኤል መቃብር ጎን አርፏል። ዛሬ ሐዘናችንን የሚገፍልን አንድ ነገር አለ። እርሱም ነፍሱ ወደ አምላኩ ፍቅር ወደ ሆነው መሄዱ ነው። አዝኜ ስላሳዘንኳችሁ ይቅርታ። በተቻለ ጸጋው በረዳን መጠን ዘላለም በሆነው በኢየሱስ ፍቅር እንጽናና ለማለት እፈልጋለሁ። በስተመጨረሻም እዚህ የመሰብሰባችን ዋና ወደሆኑ ፕሮግራም እናልፋለን። ዶክተር ወደዚህ በመምጣት ቀሪ ፕሮግራም ተናገረ። ሶምሶን እልፈት ጥልቅ ሐዘን ቢሰማኝ ከእሱ የተሻለ ጉዳይ ለማስፈጸም ከፊታችሁ በመቆሜ በመጀመሪያ የሰማዩ አባታችንን በመቀጠል ደግሞ ወደ ሰማይ ወዳለው አባታችን የሄደው ሶምሶንን ላመሰግን እወዳለሁ። ይህ ፖስታ ከሶምሶን የተላከ ነው። በዚህ ፖስታ ውስጥ ያለው የመልእክት ደብዳቤ ሶምሶን በሞትና በሕይወት መካከል ሆኖ ሳለ እያጣጣረ ወደ ቀዶ ጥገና ሊገባ በዝግጅት ላይ ሳለ የተጻፈ ነው። ጻፍልኝ ያለኝን አንድም ሳላስቀር ቃል በቃል ካፉ ለቅሜ ጽፌዋለሁ። እንድታዳምጡኝ ስለ በራሱ በሶምሶን ስም አደራ እላችኋለሁ። እግዚአብሔር ይመስገን። እኔም ሰው ሆኜ ኑዛዜ ላደርስ በቃው። ስላላመመኝ አይደለም በዚህ በጭንቅ ሰዓት የምናገረው አለኝ፣ ቃሌ ጻፍልኝ ያልኩት። ዝምታ ግን አሁን ስጋዬ ላይ ካለ ቁስል በላይ ሆኖ ቢያመኝ ነው መናገሬ ግድ ሆኖብኝ ያለሁት። ሁላችሁንም እወዳችኋለሁ፣ ታውቃላችኋ። ዛሬ ደግሜ ልንገራችሁ፣ እወዳችኋለሁ። ኢየሱስ ደግሞ ከኔ አብልጦ እናንተን፣ ከኔ አብልጦ እኔን፣ ሁላችንንም ሁሌ ወደን። አመመኝ ዮፍታሔ ደግሞ እንዳጽፈው እቀጥላለሁ፣ አትጨነቅ። ትልቅ ዋጋ ስላለው ትልቅ ኃይል ስላለው ነገር ለመናገር ነው ዝምታዬን ሰብሬ ማቃሰቴን የታገልኩት። ፍቅር ወንድሞቼ፣ ፍቅር ክርስቶስ እንደወደደን ራሱን ለእኛ አሳልፎ እንደሰጠን በፍቅር እንመላለስ። የኢየሱስ ደቀ መዝሙርነታችን የሚታወቀው በፍቅራችን ነው። እግዚአብሔር ዓለም ሳይፈጠር አስቀድሞ ሲወደን በፍቅር እንድንኖር ብሎ ነው። እግዚአብሔር ፍቅር ነው። ይህን ታውቃላችኋል።
ፍቅር የሌለው ደግሞ እግዚአብሔርን ያውቅም። ኢየሱስ በዮሐንስ 17:26 ላይ መሰለኝ ብቻ ስለኛ እንዲህ ስል ወደ አብ ጸልዮአል። እኔን የወደድባት ፍቅር በእነርሱ እንድትሆን እኔም በእነርሱ ስምህን አስታውቃቸውም አለው። አደራሽ ስፋቱና ርዝመቱ ከፍታው ጥልቀቱ ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈው የክርስቶስን ፍቅር ለማወቅ በርቱ። ስርና መሰረታችሁ በፍቅር ይጽና። ብዙ ልላችሁ የምፈልገው ነገር ነበረኝ። ያኔ አብረን ያሳለፍነው ጊዜ ውድነቱ ዛሬ ከትላንት ይበልጥ ገባኝ። ዮፍታሔንም በመጽሐፍ አደከምኩት። እያመመኝም እየገባኝ ያለው እውነት አለ። ከክርስቶስ ፍቅር ምን ይለየናል? ሮሜ 8 ይህንኑ ይናገራል። ክርስቶስ ፍቅር ማንም አይለየንም። እኛ እግዚአብሔር ለኛ ያለውን ፍቅር አውቀናል፣ አምነንም አለ። እግዚአብሔር ፍቅር ነው። በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔርም በእርሱ ይኖራል። በፍቅር ኑሩ። እሺ። አንድ ነገር ደግሞ አደራ፣ እኔን እንደገደለኝ የምትቆጥሩትን ልጅ በመካከላችሁ ስታገኙት ተቀበሉት። በረጅሙ ለማብራራት የምችልበት ሁኔታ ላይ አለመሆኔን ተረዱኝ። ፍትህስ ብላችሁ ፈራጅ እንዳትሆኑ። ስለተፈጠረው አጋጣሚ የምታውቁት እውነት አለ፣ ግን ያን እውነት በፍቅር ያዙት። ፍቅር እሱ እኛን እንጂ እንደወደደን እንጂ እኛ እሱን እንደወደድ ነው አይደለማ። ራስ ወደሚሆነው ወደ ክርስቶስ እንደግ በጌታ። አሁን መሀላችሁ ያለውን እሱን እንደ ሶምሶን ተቀበሉት እና ደግሞ ቄኔዝ እወድሃለሁ ጌታን ብትቀበልና ከዘላለም ሞት ብትድን ደስ ይለኛል። ስለ ክርስቶስ ፍቅር ለደሊላም ንገር።